አይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ባለፈው ብዙ ጥያቄዎች ጠይቃችሁኛል። መንገድ ላይ ስታገኙኝ ስራ ቦታ ምናምን እየመጣችሁ አንዳንድ ነገሮች ጠይቃችሁኛል እና ምን ለማለት ፈልገህ ነው ከጊዜ አንፃር ስታወራ አልተረዳንም ስላላችሁኝ ነው ባለፈው በሰራሁት ቪዲዮ ላይ ማለት ነው። ምን መሰላችሁ ሁሉ ነገር አሁን በተለይ እንደ ሰው የተገደብንባቸው ነገሮች አሉ ሲመስለኝ። ያለፈው ጄነሬሽን አሁን ባለው ጄነሬሽን ላይ በጣም ትልቅ ተጽዕኖ የፈጠረ ይመስለኛል። ምክንያቱም እያንዳንዱ ለምናረጋቸው ነገሮች መጽሐፍ ጽፈው እስከ ማዘጋጀት እስከ መቅረጽ ከዛ በኋላ ደግሞ እንድንተገብረው ማድረግ እና ሁሉን ነገር በዛ ስርዓት ውስጥ እንዲያልፍ ማድረግ ያ ማለት የሚያለፈውን ጄነሬሽን እንዳይነካ ላይክ ይሄ የሚመጣው አዲሱ ጄነሬሽን ያለፈውን እየተከተለ እንዲሄድ አዲስ የሆነ ስርዓት ወይ ደግሞ አዲስ የሆነ ክሬቲቭ የሆነ ማይንድ ሴት እንዳይፈጠር በጣም ብዙ ተጽዕኖዎች አሉ። በተለይ እኛ በወጣቶች ላይ የሚደርስብን ተጽዕኖ አለ። ከዛ አንፃር ነው የተናገርኩት። የባለፈውን ነገር ምን ለማለት ነው ብላችሁ ለጠየቃችሁኝ ማለት ነው ምን ለማለት ፈልጌ ነው። ሁሉ ነገር ከጊዜ አንፃር ጊዜ ምንድነው? ጊዜን ፈጣሪ ፈጠረ። እሺ ትምህርት ቤት እንገባለን። ፎር ኤግዛምፕል ልጅ እያለን ትምህርት ቤት መግባት ጥሩ ነው፣ ትምህርት መማር ጥሩ ነው። ግን ትምህርት ስንማር እስከ መጨረሻ ድረስ ምን ታስቡ ነው የምንማረው? እስከ 12ኛ ክፍል ተማሩ፣ 10ኛ ክፍል ከዛም ሲፈልጉት ፖሊሲን ይቀይሩትና 6ኛ ክፍል 8ኛ ክፍል ላይ ሚኒስትሪ ተፈተኑ 10ኛ ክፍል ምናምን ይላሉ። አሁን ይሄ ኢትዮጵያ ውስጥ ነው። ሌላም ያለም ክፍል ላይ እንደዛ የሆነ ትምህርት ካሪኩለሞችን ይቀርጹልናል። ከዛ በኋላ በዛ መሰረት ላይ እንድንሄድ ያደርጋሉ። ከዛን በዛ ውስጥ ደግሞ ድንገት መሃል ላይ ሉዝ ያደረገ ሰው ሙሉ ህይወቱ እንደተቋረጠ ተስፋ እንደቆረጠ ነገሮች ሁሉ የሚመሰቃቀሉበት አድርገው ብዙ ጓደኞቻችን በትምህርት ምክንያት ትምህርት ባለመሳካቱ ምክንያት ላይክ ያበዱ ሁሉ እስኪፈጠሩ ድረስ ይሄንን ተጽዕኖ ፈጥረዋል። እና ላይክ በምንኖርበት ደግሞ ማህበራዊ ህይወት ውስጥ ሃይማኖቶች አሉ። ሃይማኖት መልካም ነገር ነው። እኛም ኢትዮጵያውያን ሃይማኖትን እናከብራለን። ነገር ግን ምንድነው ሃይማኖትን ለእያንዳንዳችን ሃይማኖታችን የሚገድቡን ነገሮች አሉ። እነዚህ ነገሮች ምንድን ናቸው? እኔ ሲመስለኝ ያለፈው ጄነሬሽን በጣም ከፍተኛ ተጽዕኖ በዚህኛው ጄነሬሽን ላይ አድርጓል። ከሄድን በፖለቲካውን ብንሄድ እንደዚህ ነው። በቃ ላይክ የተቀረጹ ነገሮች አሉ። ያን የተቀረጸ ነገር ካላደረግነው ላይክ ህይወታችን እንደሚወሳሰብ ነገሮች ሁሉ ኮምፕሊኬት እንደሚሆኑብን አድርገን ማሰብ ላይክ በቃ ስራ መያዝ ያለብን እድሜ ይሄ ነው። የሆነ ነገር ማድረግ ላይክ ወደ ትላልቅ ስፍራዎች ሄደን ከትላልቅ ሰዎች ጋር የምንገናኝበት እድሜ ይሄ ነው። ምን ለብሰው ስታይል በዚህ እድሜ ላይ ይሄ ነው እየተባለ ነው። እና እግዚአብሔር ደግሞ ሰዎችን ሲፈጥር ላይክ የተለያየ ማይንድ ሴት ሰጥቶ ነው የፈጠረው። አንደኛው በልጅነቱ በጣም ፋስት የሚሆን ሰው አለ። አንደኛው ደግሞ ካደገ በኋላ ፋስት በጣም ፈጣን የሚሆን ሰው አለ። አንዳንዱ ደግሞ ላይክ እድሜው በጣም ከሄደ በኋላ የሚባነን ሰው አለ። 80 ዓመት ላይ የሚባነን ሰው አለ። 3 ዓመት 4 ዓመት ላይ ምናምን ሰርቶ የሚቀየር የሚለወጥ ሰው አለ። ኢትዮጵያ ውስጥ ያለው ነገር አሁን እኛ ወጣቶችን ከመቀየር አንፃር ለውጥ ከማፍጣት አንፃር አሁን ካለው ደግሞ የተወሳሰቡ የኢኮኖሚ ችግሮች ውስብስብ ከሆኑ ነገሮች ለመውጣት አንዳንድ ነገሮችን ከማህበራዊ አስተሳሰብ ለቀቅ አድርጎ ማሰብ አስፈላጊ ነው ብዬ አስባለሁ። ምክንያቱም ስራ የምንሰራባቸውን ጊዜያቶች ወቅቶች በጣም መለየት ያስፈልጋል። እና ደግሞ በጣም የመስራት ፍላጎታችን መጨመር አለበት። እና ያ ደግሞ የመስራት ፍላጎታችንን ካላመጣ ነው መፍጠር አንችልም። ክሬት ካላደረግን ደግሞ ኢትዮጵያ ውስጥ አሁን መኖር በጣም ከባድ እየሆነ መጥቷል። ምክንያቱም ምንድነው ከመንግስት የምናገኘው ወጣቶች ከመንግስት የተለየ ተጽዕኖ ወይም ደግሞ ድጋፍ ማግኘት የሚችሉበት ሁኔታ ሀገሪቷ ካለችበት ሁኔታ አንፃር በጣም አነስተኛ እየሆነ መጥቷል። ምንድነው መፍጠር መቻል አለብን፣ ክሬት ማድረግ መቻል አለብን። እና ገንዘብ የምናገኝባቸው መንገዶች በጣም ማስፋት መቻል አለብን። አንድ የሆነ መንገድ ቤተሰቦቻችን የሚያመጡልን ወይ ደግሞ ከመንግስት አቅጣጫ የሚመጣ ወይ ደግሞ ከዚህ በፊት የሚታወቅ መስመር ብቻ መፈለጉ አግባብ ነው ብዬ አላስብም። በጣም ማለት ነው ነገሮችን በማሰብ ወጣቶች በተለይ ይሄን ሐሳቤ ለምንድነው አብዛኞቹ ይሄ ነገር ለወጣቶች ይወክላል ብዬ ስላሰብኩ
አይምሮአችንን የሚለውን ነገር ነው ማድረግ ያለብን። ያንን ነው መከተል ያለብን እና ላይክ መጥፎ ነገር እስካልፈጠርን ድረስ ተጽዕኖ እስካልፈጠርን መጥፎ ችግር እስካልፈጠርን ድረስ ላይክ መልካም ነው ብለን በምናስባቸው መንገዶች ሁሉ ልባችን የሚለንን ነገር ማድረግ አለብን። በክፋት አይደለም የምናደርገው፣ ላይክ በመልካም ማለት ነው ማድረግ አለብን። በተለይ በስራ ሲሆን ስራ መስራት አለብን። ስራ መስራት ማለት መውረድ ካለብን ወርደን መስራት አለብን። ወርዶ መስራት የሚለው ሳይንስ ለኔ ባይገባኝም መውረድ ማለት ምን ማለት ነው? ታች ሆኖ ከላይ ያሉትን ሰዎች ማገልገል የምንችልበትና ገንዘብ የምናገኝ ከሆነ እድሜያችን ነው ወደ ታች ወርደን መሰራ ምንም ችግር የለውም። አንዳንድ ጊዜ ዩኒቨርሲቲ የተመረቁ ልጆች አንዳንዶቹ ሁሉ ዶክተር ሆነው ይወጡና ላይክ 8,000 ብር 10,000 ብር ምናምን እየተከፈላቸው ላይክ ግን አንድ ሊስትሮ የሚጠርግ ሰው 300 ብር በ300 ብር ሂሳብ እቁብ ሲጥል ያያሉ። ላይክ 300 ብር እቁብ እየጣለ ከዛ በኋላ ቤት ኪራይ እየከፈለ ምግብ እንትን እያለ ምናምን ይሰራል ሊስትሮ የሆነ ሰው። አሁን በኢትዮጵያ አስተሳሰብ ኢትዮጵያ ውስጥ ባለው ሁኔታ አንድ ዶክተር ሊስትሮ መሆን አይችልም። ያን ማይንድ ሴት በጣም መቀየር መለወጥ መቻል አለብን እና ላይክ አንድ አካባቢ ላይ አዲስ አበባ ላይ ለምሳሌ የተወለደ ሰው አዲስ አበባ ላይ ዶክተር ከሆነ አዲስ አበባ ላይ መኖር አለብኝ ብሎ ያስባል ብዙ ጊዜ። ያም አስተሳሰብ መቀየር መቻል አለበት። ሌላ አካባቢ ላይ ሄዶ መስራት ይችላል። በጣም ነገሮች ባልተመቻቹባቸው ቦታዎች ላይ ገንዘብ የማግኘት እድሉ በጣም ሰፊ ነው። ኮምፎርት ዞን ውስጥ በፍጹም ገንዘብ አይገኝም። በፍጹም ችግር ባለበት ቦታ ላይ መፍትሄ ስናመጣ ነው ለዛ መፍትሄ ነው ሪዋርድ የምናገኘው። ላይክ ማደን ያለብን ገንዘብ የምንፈልግ ከሆነ ችግር ያለባቸው ቦታዎች ነው። እግዚአብሔር ይመስገን እኛ ደግሞ የችግር የሚባለው ነገር ኢትዮጵያ ውስጥ ሰፊ ነው። በየቦታው እየሄዱ ነገሮችን ማስተካከል ያስፈልጋል የሚል ሀሳብ ነው ያለኝ። ስለዚህ ይህን እንድታስቡ ሌላ ነገር ጨምሮ ነገር የለም። ቴንኪው